ነገ ሰራዋለሁ የሚለውን በሽታ ለማከም 5 ሳይንሳዊ መንገዶች። ይህ ስሜት ይታወቃል። ነገ ፈተና አለብህ ወይንም ማስረከብ ያለብህ የስራ ፕሮጀክት አለ። ነገር ግን አንተ ዩቲዩብ ላይ ሾርትስ እያየ ወይም ቲክቶክ ላይ ስክሮል እያደረግ ከ10 ደቂቃ በኋላ ጀምራለሁ እያልክ ነው። ያ 10 ደቂቃ ወደ 1 ሰዓት፣ ከ1 ሰዓት ወደ ሙሉ ቀን ይቀየራል። ፕሮክራስቲኔሽን ማለት የጊዜ አያያዝ ችግር ሳይሆን የስሜት መቆጣጠር ችግር ነው። ዛሬ ይህንን የነገ ሱስ ሰብረን የምንወጣባቸውና አንጎላችንን የምናታልልባቸውን 5 ስልቶችን እነግርሃለሁ። አእምሯችን 2 ክፍሎች አሉት። አንደኛው ራሽናል ዲሲዥን ሜከር ሲሆን ይህም ምክንያታዊ የሆነውና ለወደፊት ስኬት የሚያስበው ክፍል ነው። ሁለተኛው ደግሞ ኢንስታንት ግራቲፊኬሽን ማንኪ ይባላል። ይህ ደግሞ አሁን ላይ ብቻ መዝናናት የሚፈልገው ዝንጀሮ እንደማለት ነው። ታዲያ አንድ ስራ ከባድ ሲመስለን ወይም ሲያስፈራን አእምሯችን ያንን ጭንቀት ለመሸሽ ወደ መዝናኛ ይወስደናል። ስለዚህ ችግሩ ያንተ ሰነፍ መሆን ሳይሆን አእምሮ ጭንቀትን የሚከላከልበት መንገድ ነው። ለዚህም 4 ወሳኝ ዘዴዎችን እነግርሃለሁ። አንደኛ የ2 ደቂቃ ህግ። አንድን ስራ ለመጀመር በጣም ከከበደ ለራስህ እንዲህ በላው፣ ለ2 ደቂቃ ብቻ ሰራዋለሁ። መጽሐፍ ማንበብ ካለብህ 1 ገጽ ብቻ አንብብ። ስፖርት መስራት ካለብህ ጫማህን ብቻ አሰር። አንዴ ስራውን ከጀመርከው በኋላ አንጎልህ ግጭቱን ያቆማል። ከባድ የሚሆነው መጀመሩ እንጂ መቀጠሉ አይደለም። ሁለተኛው ደግሞ የፖሞዶሮ ቴክኒክ። አእምሮ ለረጅም ጊዜ መስራት ሲያስብ ቀድሞ ይዝላል። ስለዚህ እነኚህን አድርግ። በመጀመሪያ 25 ደቂቃ በሙሉ በትኩረት ስራ። ቀጥሎም ለ5 ደቂቃ እረፍት ውሰድ። ይህንን እረፍት ስትወስድ ግን ስልክህን እንዳትነካካ። ይህ ዘዴ አእምሮ እረፍት በቅርቡ አገኛለሁ ብሎ ስለሚያደርገው ትኩረትን አይበታትንም። ሶስተኛው ዘዴ ኢት ዘ ፍሮግ። ማርክ ትዌይን እንዲህ ብሏል፣ ጠዋት ተነስተህ 1 እንቁራሪት ከበላክ ቀኑን ሙሉ ከዛ የከፋ ነገር እንደማይገጥም ታውቃለህ። ከዝርዝር ውስጥ በጣም የምትፈራውንና ከባዱን ስራ መጀመሪያ አከናውነው። ካለቀ በኋላ የሚሰማ የድል ስሜት የቀሩትን ቀላል ስራዎች በፍጥነት እንድጨርስ ጉልበት ይሆናል። አራተኛው አካባቢህን አስተካክል። ፍላጎት ወይም ዊል ፓወር ላይ ብቻ አትተማመን። ስልክህ አጠገብህ ካለ ኖቲፊኬሽን ሲመጣ ማየት አይቀርም። ስለዚህ ስልክህን ሌላ ክፍል አስቀምጠው። ጠረጴዛህን አጽዳ። አካባቢ ለስራ ካልተመቸክ አእምሮ ለማምለጥ ሰበብ መፈለጉን አያቆምም። ስለዚህ አካባቢን አስተካክለክ ስራህን መስራት ስኬታማ ያደርግሃል። አስታውስ፣ ፍጹም የሆነ ጊዜ አይመጣም። ዛሬውኑ ካልጀመርክ ነገ የሚባለው ቀን የድሆችና የሽንፈት ቀን ነው። አሁን ይሄ ቪዲዮ እንዳለቀ ማድረግ ያለብህ መጀመሪያውን ስራ ላይ የ2 ደቂቃ ህግን ተግብር። የዛሬው ጥያቄ ሁልጊዜ ወደኋላ የምታስቀረው ያ ስራ ምንድን ነው? አሁኑኑ ኮሜንት ላይ ጻፈውና ዛሬውኑ ጀምረዋለሁ በል። በየሳምንቱ ራሳችንን አብረን ለመገንባት ፔጁን ሰብስክራይብ ማድረግ እንዳትረሱ። ፕሮክራስቲኔሽንን ለማሸነፍ ከወሰንክ ይህንን ቪዲዮ አሁኑኑ ላይክ አድርግ። ነገ እሰራዋለሁ ለሚል ጓደኛ ይህንን ቪዲዮ በውስጥ መስመር ላክለት። እስከ ቀጣይ ቪዲዮ ባላችሁበት መልካም ጊዜ ይሁንላችሁ።